ሃይ ሰላም ጤና ይስጥልኝ እንዴት ናችሁ? የጀግኒት ቲዩብ ተከታታዮች ዛሬ ደግሞ እንዲሁ እንደተለመደው መጥቻለሁኝ። ዛሬ የወንጀል ታሪካችንን የሚዳስሰው ሆሊውድ ላይ ታዋቂ ሰዎች ላይ የተፈጸመ የወንጀል ታሪክ ነው የምናየው። ይህ የወንጀል ታሪክ በ2016 ሎስ አንጀለስ ውስጥ የተፈጸመ የወንጀል ታሪክ ነው። ያስተምረናል ብዬ ስላሰብኩ ነው ይህን የወንጀል ታሪክ ይዤላችሁ የመጣሁኝ። አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት ያደረጋችሁልኝ ስለሆነ በደንብ አመሰግናለሁኝ። ቤተሰብ እየሆናችሁ ስለሆነ እንዲሁም ከልብ አመሰግናለሁኝ። አበረታቱኝ። አሁንም እንዲሁ ድጋፋችሁ አይለየኝ እላለሁኝ። አብራችሁን ቆዩ። መልካም ቆይታ። የዛሬ ባለታሪኮቻችን የ30 ዓመቷ ወጣት አያና ካሲያና ወይም ደግሞ ያና ስትሆን በተጨማሪ ሌላኛው ባለታሪካችን ደግሞ ብሌክ ላይብል ናቸው። እነዚህ ናቸው ባለታሪኮቻችን እና አብራችሁን ቆዩ። አያና የዩክሬናውያን ስትሆን ከዛ ዩክሬን ውስጥ ጠበቃ ስራ የምትሰራ ሴት ነበረች። ከዛም በኋላ ነገሮች ስላልተመቻቹላት ወይም ደግሞ እዛ ሀገር ላይ ጥሩ ስሜት ስላልተሰማት ያለው ነገር ላይ ወደ አሜሪካ ትሄዳለች ማለት ነው። አሜሪካ ከሄደች በኋላ የሞዴል ካሊፎርኒያ ውስጥ የሞዴልነት ስራ ትሰራለች። ይሄን እየሰራች ያለ የሆነ ሰው ተዋወቅና ትዳር ትመሰረታለች ማለት ነው። ነገር ግን ይሄ ትዳሯ ጥሩ ሁኔታ አልሄድም፣ ከባለቤቷ ጋር ትፋታለች። በዛ መሀል እያለች ነው ይሄኛውን ባለ ታሪካችን ማለትም ብሌክን ያገኘችው። ብሌክ ጋራ ከተገናኙ በኋላ አብረው ኑሮ ይጀምራሉ ማለት ነው። ብሌክ ከዚህ በፊት ሌላ ባለቤት ነበረችው፣ ማለትም ሞዴል ነበረች፣ የሞዴል ባለቤት ነበረች። እንዲሁ እንደችኛዋም ያችኛቱም ከፈታ በኋላ ብዙም ባልቆየበት ችኛቱን ያገባል ማለት። ከዛችኛቱ 2 ልጆች አሉትኝ። ያችኛቱን ፈትቶ እችኛቱን ወዲያውኑ ነው ያገባል ማለት ነው። ከዚህኛቱ የሰርግ ድግስ ምናምን ባይደግሱም ነገር ግን በጣም ስለምትፈልግ እዛ ውጭ ሀገር የመኖርና ጥሩ ምኞቷም ስለነበር ልጅ መውለድም ስለምትፈልግ የነበረ ታገባውና ትወልዳለች ማለት ነው። እናም የአንድ ሴት ልጅ እናት ትሆናለች። ይሄንን እናቷ ማለትም ኦልጋ በጣም ነው የምትናገረው። በጣም ደስተኛ ነበሩ። በጣም ደስ የሚል ግንኙነት ነበራቸው እና የሚያሳያቸው የፍቅር ስሜቶች በጣም ደስተኛ ነበሩ ብላ ተናግራለች እናቷ ማለት ነው። እናም ከወለደች በኋላ እናቷ ከዩክሬን ወደ አሜሪካ ትሄድና ልጇን የእሷን ማለትም የልጇን የያናን ልጅ በመንከባከብ እዛ ትኖራለች ማለት ነው። እነሱ የያናና ብሌክ ምን ያደርጋሉ? ልጃቸውን ለያና እናት ሰጥተው እነሱ ሌላ ስራዎቻቸውን ይሰራሉ። በዚህ ጊዜ ነበረ እናቷ ሁሌም ቢሆን ለያና ትደውልላታለች። እዛው አካባቢ ብዙም አይራራቁም፣ ግን በስልክ ይደዋወላሉ። እሷም ሄዳ ልጇን ታያለች። እናም ብዙም አልቆዩም። ይሄ ምናልባት የ6 ወር ታሪክ ነው። ልጇ 6 ወር ቢሆናት ነው እና እየሄደች ታያታለች ማለት ነው። ወይም ደግሞ ስልክ ትደውላለች እና ከእናቷ ጋር ብዙም እንትን አይሉም፣ አይራራቁም። ልጅቱን በጣም አራስ ልጅ ስለሆነች የእሷን እናቷን እንክብካቤ ስለምትፈልግ ትሄዳለች። እናም በዚህ ሁኔታ ላይ ያሉ ለመጨረሻ ጊዜ አያና ከእናቷ ጋራ ገበያ ትወጣለች። ሾፒንግ አድርገው ይመለሳሉ እና ከቤታቸው አቅራቢያ ያለው ነገር ላይ የሚያሳዩ ይሄን ነው። ከእናቷ ጋራ ሾፒንግ ሄዳ ስትመለስ የሚያሳይ ካሜራ ነው። ከዛም እናቷ ወደ ቤቷ ትመለሳለች፣ ልጅቱ ደግሞ ወደ ራሷ ቤት ትገባለች። ምክንያቱም ብሌክ የራሳቸው አፓርታማ እዛ አካባቢ ተከራይቶ እየሆነ ስለነበር። በነገራችን ላይ ብሌክ በጣም የሀብታም ልጅ ነው። የካናዳ ቤተሰብ ዘር ውስጥ ነው ያደገው። እናም እናቱ አባቱ በጣም ሀብት ውስጥ ያሉ ሰዎች ናቸው፣ ሪል ስቴቶች እና እንዲሁም ሌላ ተያያዥ የሆኑ የንግድ ስራዎችን ይሰሩ ነበር። እና ከሱ ውጭ ሌላ አንድ ወንድም ነው ያለው እና ቤተሰቦቹ በጣም በኮምፎርት ዞን ነው ያሳደጉት ልጁ። ነገር ግን እናትና አባታቸው ስለተፋቱ ስለተለያዩ መለያየት ነበረባቸው ከወንድሙ ጋር፣ እሱ ከእናቱ ጋር፣ ወንድሙ ደግሞ ከአባቱ ጋር ነበር ያደጉትኝ። እናም ግን እንደዛም ሆኖ በጣም በኮምፎርት ዞን ያደጉ ልጆች ናቸው ልጆቻቸው። ከዛም እሱ ወደ ሆሊውድ ይሄድና የሆሊውድ ፕሮዲውሰር ወይም ደግሞ ጸሐፊ ይሆናል ማለት ነው። በፕሮዲውሰርነቱም በጸሐፊውም ይሰራ ነበረ። በዛም በጣም ብዙ ሰዎች ያውቁታልኝ፣ ታዋቂም ነው። በዛ መሀል ላይ ነው ከያና ጋር የተገናኙትኝ። እናም ከወለዱ በኋላ እንዳልኳችሁ እናቲቱ ጋር እየተመላለሱ እንደዚህ እያሉ ይኖሩ ነበረ። ከዛም ለመጨረሻ ጊዜ ከእናቷ ጋር ነው ወደ ቤት ስትገባ የሚያሳየው ካሜራ። በሚቀጥሉት ቀናቶች ኦልጋ ማለትም የያና እናት ልታገኘት አልቻለችም፣ አልደወለችላትም ልጅቱ ለእናቷ። ከዛም በኋላ ደግሞ እናቲቱ ለልጅቱ ስትደውል ለያና ማለት ነው አታነሳም ስልክ። ለ10 ጊዜ ያክል ደውላላታለች፣ ነገር ግን ስልክ አታነሳላትም። ከዛ በኋላ እናቲቱ በቃ ነገሮች ጥሩ ስሜት እየተሰሙኝ ስላልነበሩ እንደገና ደግሞ ስልኳ ከመጥራት አልፎ ወደ ጥሪ ማስተላለፊያ ተቀየረባት። ስለዚህ ሄዳ ቸክ ማድረግ እንዳለባት ተሰማተኝ። እናም ወደ ቤቷ ትሄዳለች ማለት ነው፣ ወደሚኖሩበት ቤት። ከቤቱ ስትደርስ መግባት አልቻለችም፣ ምክንያቱም በራቸው በሴኪሪቲ የሚጠበቅ በር ነው እና ማንም እንዲከፍትላት አልቻለም። ልጇም ስትደውል ስልክ አታነሳም። ስለዚህ መግባት አልቻለችም። በጣም ለረዥም ሰዓት በሩ ላይ ትቆማለች እናቲቱ ማለት ነው። ጠብቃ
አሁንም የሚከፍታት ታጣለች፣ ትጠብቃለች፣ የሚከፍታት ታጣለች። እና ቤታቸው ከአስፓልት አካባቢ ስለሆነ ከአስፓልት ቋርጣ ሂዳ እዛኛው በኩል ስታይ የሆነ ሰው ይታያታል ከልጇ ቤት በር ላይ ቆሞ ማለትም ከበር ላይ ከመስኮት አካባቢ ላይ ይታያታል ማለት ነው። ነገር ግን ማንም ሰው ጥሪዋን እየመለሰላት አልነበረም። ከዛ ከብዙ መጠበቅ በኋላ ልክ በሩ ሌላ ሰው ሊወጣ ሲከፈትላተኝ ትገባለች ማለት ነው እናቲቱ። ከዛም ከቤቱ ሂዳ ከበሯ ላይ በጣም ብዙ ታንኳኳለች። አሁንም መልስ የሚሰጣት ታጣለች። በዛም መሀል ላይ ሆና በጣም በመደናገጥ ለፖሊሶች ደውላ ፖሊሶችን ትጠራለች። ፖሊሶች ከመጡ በኋላ ያያሉ ነገሮችን ማለት ነው። ከወደ ውስጥ ይገባሉ ወደ በሩ ማለት ነው። አፓርታማ ስለሆነ ብዙ ሰው ነው የሚኖርበትኝ እና ወደ ልጅቱ በር ይሄዳሉ። ነገር ግን ከዛ ሲሄዱ ማንም ሰው ሊከፍትላቸው አልቻለም። ከዛም በኋላ ከውስጥ ሌላ የድረሱልኝ ጥሪ ወይም ደግሞ የጩኸት ድምፅ እንዳለ ብሎ ሲያረጋግጡ ምንም ነገር የለም። በዛ ሰዓት ፖሊሶቹ ምንድን ነው ያደረጉትኝ? እናቲቱ ከፍተውላት እንድትገባ ሄዶ ሰብረውት እንዲገቡ ስታዛቸው፣ ነገር ግን እኛ ከእንደዚህ አይነት ነገር ማድረግ አንችልም፣ ምክንያቱም ትእዛዝ አልተሰጠንም። በተጨማሪ ደግሞ ከውስጥ የሚሰማ የድረሱልኝ ጥሪ ስለሌለ እኛ ምንም ማድረግ አንችልም ብለዋት ትተዋት ይሄዳሉ ማለት ነው። እናም እናቲቱ በጣም በጭንቀት ውስጥ ሆና የጣልቻት ልጅ አለች፣ የእነሱ ልጅ ድጋሚ ወደ ልጅቱ ተመልሳ ትሄዳለች ማለት ነው። እናም በሚቀጥለው ቀን እንደዚህ ሆኖ ያድራል ኬዙ። በሚቀጥለው ቀን እናቲቱ በቃ እንደገና ድጋሚ በጧት ተነስታ ትመጣለች። ምክንያቱም ፖሊሶችን ጠርታ ምንም ማድረግ አልቻለችም። ስለዚህ ያላት አማራጭ በሚቀጥለው ቀን በጧት መምጣት ነው። ወደ ልጇ በጣም በጧት ትመጣለች እና አሁንም ድጋሚ ለፖሊስ ሪፖርት ታደርጋለች። ከዛም በኋላ ፖሊሶች ከዚህ በፊት ሪፖርት ተደርጎላቸው ነበረ። ያንኛውንም ያውቃሉ። ይሄኛውም ተጨማሪ ስለሆነና መልስ እየተሰጠም ስላልሆነ በግድ አሁን ምንም አማራጭ ስለሌላቸው በሩን ገንጥሎ ለመግባት ይገደዳሉ ማለት ነው። እናቲቱ እስከዛ ድረስ በቃ ጥግ ይዛ ቁጭ ብላ ነበር። በጣም ጭንቀት ውስጥ ነበረች እና በሩን ገንጥሎት ይገባሉ ማለት ነው። እና በሩን ገንጥሎ ከገቡ በኋላ ግን በጣም ያልጠበቁትን ነገር ያያሉ። ቤቱ ተመሰቃቅሏለኝ። ነገሮች በጣም እንዳልነበሩ ናቸው። በተጨማሪ ደግሞ አፓርታማ ውስጥ የእንግዳ ክፍል የማስተር ቤድ ምናምን አላቸው እና ከዛ ውስጥ ሲያዩታኝ መጀመሪያ ላይ ያገኙት የእንግዳ ክፍሉ ነበር። የእንግዳ ክፍሉ ላይ ሲያዩት የሆነ ለማጥፋት የተደረገ አይነት የማጠብ ስሜት የተሰማው ይሄ ፍሎር ላይ ወይም ደግሞ መሬቱ ላይ እንደገና ደግሞ ግድግዳው ላይ ያያሉ ማለት ነው። ከዛ ይሄን አይተው ቀስ እያሉ ሳሎኑ ላይ ሲሄዱ ከዛም በተጨማሪ ልክ እንደዚሁ የተወለወለ አይነት የቤቱ አሻራ ያያሉ ማለት ነው። ከዛ መጨረሻ ላይ ወደ ትልቁ ቤድሩም ማለትም ማስተር ቤድሩም ውስጥ ይገባሉ ማለት ነው። እና ማስተር ቤድሩም ውስጥ ሲገቡ ከዛ ውስጥ በሚገርም ሁኔታ ብሌክ ቆሞ እየሳቀ ያገኙታል ማለት ነው። ፈገግ አይነት ስሜት እያሳየ ያገኙታል እዛው ላይ ቆሞ። እናም ፖሊሶች በጣም ተደናገጡ። ያሁላ ማንኳኳት እየነበረ ነገር ግን አልከፈታቸውም። እዛ ላይ ቆሟለኝ። ከዛም ወደ አልጋው ዞር ብለው ሲያዩ ያና ብርድ ልብስ ለብሳ ፊቷ ገርጥቶ ተኝታ ያገኟታል ማለት ነው። ከዛም በኋላ ፊቷ በጣም የገረጣ አይነት ስሜት ስለነበረው ተጠግተው ሲያዋታኝ ያና ሞታለች። ይሄን ያደረገው ደግሞ እዛው ጥጓ ላይ ያለው ብሌክ ነው ብለው ያምናሉ ማለት ነው። ምክንያቱም ብሌክ ነው እዛ ውስጥ የተገኘው። እናቲቱም በዛ በፊት በነበረው ቀን ላይ አይተዋለች እዛ አካባቢና እሱ እንደሆነ እዛው ላይ እጅ ከፍንጅ በሚባል ሁኔታ ይይዙታል ማለት ነው። እናም ይሄንን መረጃዎች በደንብ ሲያዩት ይሄ የወንጀል ታሪክ ያን ያህል በጣም ብዙ ታሪኮችን ማየት የሚቻል አይደለም። ምክንያቱም እዛው ላይ ነው ሁሉን ነገር ያዩትኝ፣ እዛው ላይ ነው ያገኙት ወንጀለኛውን። እንደገና ደግሞ ነገሮችን በቃ ለማጠንከር ሌላ ነገሮችን እንይ በሚል ነው እንጂ እዛው ላይ ነው ወንጀል አይደለም። የያናን አስከሬን ሲያዩትኝ በጣም የራስ ቅሏ ላይ በጣም ጉዳት እንደደረሰበት ይሄ የመገሽለጥ ወይም ደግሞ ሙሉ በሙሉ በአጠቃላይ በሚባል ደረጃ ላይ የራስ ቅሏ ላይ ችግር ወይም ደግሞ አደጋ ደርሶበታል። ከዛም በኋላ ነው ደሟ በሙሉ ፈሶ ወጦ ሰውነቷ ላይ በጣም ጉዳት ነገር የሚታየው ማለት ነው። እናም ምንድን ነው ያደረገው ብሌክ ከእንግዳ ክፍሉ ጀምሮ እሷን እያሰቃያት ነበር ማለት ነው። እንደዚህ እየጎተተ ምናምን እና ያን የተበላሸውን ነው ፖሊሶች እያዩ የገቡት። ግን ለማጽዳት ተሞክሯል፣ ግን አልጠራም ማለት ነው። ከዛ በተጨማሪ ፖሊሶች ምንድን ነው ያደረጉት? ይሄን ነገር ከያዙ በኋላ ሌላ ይሄንን የሚያሳይ ኬሚካል አለ። ይሄ ኬሚካል ምንድን ነው የሚያደርገው? ሲረጭ ሌላ ባዕድ የሆነ ደም ወይም ሌላ ነገሮች ካሉ ወይም ደግሞ ሊጠፉ ሊጸዱ የቻሉ ነገሮች ካሉ የደም አይነቶች ያንን ነው የሚያሳየው። ማለትም እንደ ሰማያዊ አይነት ኮከብ የሚመስል ነገር ያሳያል ማለት ሰማያዊ ኮከብ ነው የሚባሉት በአጠቃላይ የእነዚህ አይነት ምርመራዎችና እንደ ሰማያዊ አይነት ኮከብ በሙሉ ያበራል እና ያን ነገር ሲያደርጉ ሙሉ በሙሉ ቤቱ እንደዚህ አይነት ነገር ነበር የሚያሳየው። የያና ደም አብዛኛው ቤቱ ላይ በሙሉ ፈሷልኝ። ከፍራሽ ላይ፣ ከምንጣፍ ላይ፣
ከወለሉ ላይ እና ይሄን በሙሉ ማየት ችሏል። በተጨማሪ ደግሞ የፍራሾቹ የአብዛኛዎቹ ፍራሾች አንሶላው እንደገና ደግሞ ኮምፎርቱ ምናምን የለም እና የት ሄዱ ብለው በዛን ሰዓት ቶሎ ብለው ሲያጣሩ ከታች ላይ የቆሻሻ ማጠራቀሚያ አለ እና ከሁሉም ሩም ላይ የተገጠመ እዛ ታች ላይ ፓርኪንግ ኤሪያው ላይ ሲወርዱ ያገኙታል ማለት ነው። እናም ያንን ምንድን ነው ያገኙትኝ የአንሶላዎቹ እንዲሁም ደግሞ በተጨማሪ ኮምፎርቶቹ የእጅ አሻራዎች በደሙ ላይ የእጅ አሻራዎች ምናምን ምልክት ያሉበትን ያገኛሉ ማለት ነው። እናም ያንን የእጅ አሻራ ቼክ ሲያደርጉተኝ በትክክል የብሌክ ነው ማለት ነው። የብሌክ እጅ ጋር በጣም የሚመሳሰል አይነት አሻራ ያገኛሉ። በተጨማሪ ደግሞ ብሌክ እንደዛ ቁሞ እየሳቀ ሲያገኙተኝ ፊቱ ላይ፣ አንገቱ ላይ፣ እጁ ላይ የመነከስ የመቧጨር ምልክት ታይቷል። ምክንያቱም እሷ በጣም ነገሮች በጣም እያሰቃያት ስለነበረ ራሷን ለማዳን እሱን ትቦጫጭረው ትነክሰው ነበረ። በጣም ብዙ ስቃይ ነው የደረሰባትና ይህንን ስቃይ እያደረገባትኝ ማለትም የጭንቅላቷን በጣም እየመታት ወይም ደግሞ እንደዚህ እየገፈፋት አይነት እንዲሁም ደሟን በጣም እንዲሁ በየቦታው እያፈሰሰው እሷ ለ8 ሰዓታት ያክል ህይወቷ ነበር ማለት ነው። ያን ሁላ ስቃይ እየተሰቃየች ነበር እና በጣም በአሰቃቂ ሁኔታ ነው የገደላት በጣም እናም ያንን ላይ ስለነበረ እሱ ላይ ጉዳት አድርሳበታለች። የመቦጫጭር አይነት ስሜት ያቅሟንን እያደረገች ነበረ ማለት ነው። እነሱም ወደ ፍርድ ቤት ይሄዳለኝ እዛው ላይ ስለተያዘ 2016 ነው ይሄ ወንጀል የተፈጸመው እንዳልካችሁ። ከዛ በኋላም ፍርድ ቤት ውስጥ እስከ 2018 ይመላለሱ ነበር ማለት ነው። መጨረሻ ላይ ምንድነው የሆነው? እንደነገርኳችሁ ብሌክ የልብ ወለድ ጸሐፊና እንዲሁም ደግሞ ፕሮዲሰር ነው። ከዚህ በፊት ሲንድረም የሚባል የኖቤል ልብ ወለድ ጽፎ ነበር እና ያን ምንድነው የሚያመለክተው? የሆኑ ዶክተሮች የሆነን ሰው እንደዚህ በቃ አንገቱ ላይ ቆርጦ ከዛ እግሩን ወደ ላይ ሰቅለው ምናምን ደሙ እስከ መጨረሻው እንዴት እንደሚወጣ እንዴት እንደሚገረጣ ምናምን የሚያሳይ አይነት ልብ ወለድ ነበር የጻፈው። እናም አብዛኛው ሰው ያውቀዋል ይሄን ታሪክ። የሚገመተው በወንጀል ሰዓቱ ፍርድ ቤት ላይ የተነገረው ምንድነው ያንን ልብ ወለድ ታሪክ ወይም ደግሞ እሱ የጻፈውን ታሪክ ነው ከሚስቱ ላይ ኤግዛክት ያደረገው። እሷ ሚስቱ ላይ የሆነባት ነገርና ፊልሙ ላይ ያለው ነገር በጣም ተመሳሳይ ነበር ፍርድ ቤቱ ላይ ሲታይ ማለት ነው። እናም እሱም እንደዚህ አድርጋኛለች ወይም እንደዚህ አድርጋኝ ምናምን የሚል አይነት ነገር አይናገርም። በቃ ዝም ነው ያለው እስከ መጨረሻ ድረስ ማለት ነው። ይህ ከፊልሙ ጋራ እንዲገናኝ ወይም ደግሞ ይህ ከፊልሙ ላይ እንዲታይ ተደርጎ ተመሳሳይነት ይዘት ተደረገ ማለት ነው ፍርድ ቤቱ ላይ። እናም በተጨማሪ እሱ እና ጠበቃው የአእምሮ ችግር አለበት በሚል ነበር እየተከራከሩ የነበረው። ነገር ግን እንዲሁ ሌሎች ጠበቃዎች ሌሎች ዶክተሮች መናገር ጀመሩ። እሱ ምንም ችግር የለበትም፣ የአእምሮ ችግር የለበትም። ምናልባት እንደነገርኳቸው አስተዳደጉ ላይ ከልጅና ከእናት ላይ ተለያይተው የመኖር አይነት ትንሽ አይነት ስሜት ሊኖር ይችላል። ግን እዚህ ደረጃ የሚያደርስ ወንጀል የሚያስፈጽም ነገር የለበትም። ሌሎች ይሄ ቁማር ምናምን ይጫወት ነበረ። ያው የተለመደ ነው። ከዛ አካባቢ ያሉ ሰዎች ቁማር ምናምን ይጫወታሉ። ይሄም ቢሆን እሱን ወደ ወንጀል ሊገፋፋው የሚችል ነገር አይደለም። ሌላኛው ግን አንደኛው ምንድነው የተደረገው ጥናት ሲደረግ ወይም ደግሞ እሱ ሲናገር ከአንዳንድ ነገሮች ላይ ሲናገር የተሰበሰበው ሴቶች ለሱ የሚቀርቡት እሱ ፈልገውት እሱን ወደውት ሳይሆን ንብረቱን ብለው ታዋቂነቱን ብለው ከሱ ጋር ያለውን ነገሮች ጥቅምን ፍለጋ እንደሆኑ ያስባል እና ምናልባትም እሷን የገደላት ለዚያ ይሆናል። በነገራችን ላይ እሷ እንደዚህ አብረው እያለች ያው እንደነገርኳችሁ ከዚህ በፊት አማንዳ የምትባል ሞዴል ሚስት ነበረችው። ከሷም 2 ልጅ አላት። ያንን ፈቶ ነው ይችኛቱን ወዲያውኑ ነው ያገባል። ከያና ጎን ለጎን በዛው አካባቢ በዛው ሰሞን ሌላ ገርል ፍሬንድ ነበረችው ማለት ነው፣ በጎን ደግሞ ማለት ነው። እናም እሱ የሚያስበው ሰዎችን በብር መግዛት እንደሚችል ወይም ደግሞ ሰዎች ለሱ ብለው ሳይሆን ለብሩ ብለው እንደሚከተሉት ነው የሚያምነው። እና ምናልባትም እንደዚህ አይነት ስሜቶች ስለነበሩበት ሊሆን ይችላል ይህን ወንጀል የፈጸመው። ሌላኛው ጥርጣሬ ያለው ማለት ነው። እናም ዳኞች ይህን ሁላ ከሰሙ ካዩ በኋላ በጣም አሰቃቂና ወንጀል የተፈጸመበት ነገር ልክም ስላልነበረ ማለትም የወንጀል አፈጻጸም ይሄ ልክ ይሄ ጥሩ ያልሆነ የሚባል ነገር የለም። ግን ይሄ በጣም አጸያፊና አሰቃቂ የሆነ እንደ ሆረር ፊልም ላይ ያለ ነገር ነው በቃ የተከሰተውና እሱ የጻፈውን የሆረር ፊልም ነው ሰው ላይ የፈጸመው በትክክል ላይ ምድር ላይ ያዋለውና ይህንን ሆን ብሎና አቅዶ ያደረገበት እንደሆነ ዳኞች ያሉ ይገነዘባሉ፣ እንዲሁም ደግሞ ይወስኑበታል ማለት ነው። እናም ይህ ውሳኔ የተደረገው ምንድነው? መጨረሻ ላይ ዳኞች እሱ ላይ የፈረዱበት እድሜ ልክ ነው የፈረዱበት ማለት ነው። እድሜ ልኩ ምንም አይነት የአሞክሮ ወይም ደግሞ ምንም አይነት የመጨረሻ እንትን ሊሰጠው አይችልም። በቃ ምንም አይነት የማይሻር የእድሜ ልክ
እስራት ነው የወሰኑበት ማለት ነው። እናም ሁሉም ነገር ካለቀ በኋላ ለእናቲቱ አንድ ጥያቄ ቀርቦላት ነበረ። ምናልባት በሰዓቱ ያኔ መጀመሪያ እናቲቱ ወደ ልጅቱ ቤት በሄደችበት ሰዓት ላይ ፖሊሶች የእሷንን ነገር ሰምተው ማለትም ክፈቱልኝ ስትል የነበረውን በር ማለት ነው ያን ሰምተው ቢከፍቱልሽ ኑሮ ወይም ደግሞ ቢሰበርና ቢገቡ ኑሮ ልጅሽን በህይወት የማግኘት ሁኔታ ምን ያህል ነበር ሲሏተኝ በቃ ልጅን በህይወት የማገኝበት ሁኔታ በጣም ሰፊ ነበር። ምናልባትም ልጄ ላትሞት ትችል ነበረ በሰዓቱ ባገኛትና ሊከፈትልኝ ነበር በሩ የሚል አይነት አስተያየት ሰጣ ነበር። አንዳንዴ ነገሮች ወዴት እንደሚሄዱ አይታወቅም። ፖሊሶቹ የራሳቸውን ስራ ነው የሰሩትኝ። ነገር ግን በዛ ሰዓት ከውስጥ ያና በጣም የተሰቃየች ነበርና መርማሪዎችም እንዲሁ ተመሳሳይ ጥያቄ ተጠይቀዋልና በጣም ከባድ ጥያቄ ነው የተጠየቅነው ነው ያሉትኝ። ምናልባትም ልታርፍ የምትችልበትኝ እድል ሊኖር ይችላልኝ እና ይቺ ልጅ ከውስጥ ነው የተሰቃየች። ነገር ግን እናቲቱ ባለችው ሰዓት በፈለገችው ሰዓት ወደ ውስጥ መግባት ስላልቻለች ልጇን ልታጣ ትችላለች። እናም እናቲቱ ያው አሁን ወደ ዩክሬን ተመልሳ ሄዳለች ማለት ነው። ምክንያቱም እዛ የሚረዳት የሚያግዛት ሰው ስለሌለ ልጃቸው 2 ዓመት ሆናለች። እናም ይሄ ፍርድ በሚሰጥበት ሰዓት ልጃቸው የ2 ዓመት ልጅ ሆና ነበር። እናም እናቲቱም የሚረዳት የሚያግዛትም ሰው ስላልነበረ ወደ ዩክሬን ተመልሳ ሄዳለች ማለት ነው። እናም አሁን ከያና ልጅ ጋር ማንም ኮሚኒኬሽን የለውም። የእሱ ቤተሰቦችም ሙሉ በሙሉ ከልጅቱ ጋር ኮሚኒኬት እያደረጉ አይደለም እና እናቲቱ በጣም በችግር ውስጥ ነው ያለችው የሚል አይነት ሪፖርት የደረሳቸው የነበር ይህንን ዘገባ የዘገቡት ሰዎች እና እናቲቱ ልጅቱንም አጥታ የልጅ ልጅም እንደገና እያሳደገች ከዛ ደግሞ ረጃ አልባ ሆና ነው የቀራችው እና በጣም የሚያሳዝን ታሪክ ነው የተፈጸመባት ከልጅቱ ላይ እንዲሁም ደግሞ እናቲቱ ላይ ይበልጥ ደግሞ ልጇን አጣ። እንደገና ደግሞ የልጅ ልጇን በሌላ በዚህ ዘመኗ ላይ በማርጃ ሰዓቷ ላይ በመደገፊያ ሰዓቷ ላይ ሌላ ድጋሚ ሌላ ልጅ የማሳደግ ተጽዕኖ አድሮባታል፣ ለዛውም ያለ ደጋፊ ማለት ነው። እናም በዚህ መሀል ላይ የያና እናት ኦልጋ ማለት ነው በጣም ነበረ እንትኖችን ያመሰገነቻቸው ጠበቃዎችን እንዲሁም መርማሪዎችን። ምክንያቱም በጣም ነበር እስከ መጨረሻው ድረስ የተጋፈጡላት፣ በጣም ነበረ ይከራከሩላት የነበረና ሲያዩትም ወንጀሉ በጣም አስፈሪና እንዲሁም ደግሞ የሆረር አይነት ነገር ስለነበረው አስቀያሚም ስለነበረ እስከ መጨረሻው ነበር አብሯት ሄዱና በዛው አጋጣሚ እናቲቱ በጣም ምስጋና አቅርባላቸው ነበር ለመርማሪዎች። እና ይሄ ነበር የዛሬ ታሪካችን። ወንጀለኛው ወደ እድሜ ልክ ወደ እስር ቤት፣ ወጣቷን የልጅ እናቲቱን ደግሞ ወደ ሞት የወሰደ የወንጀል ታሪክ ነበር ያየነው ዛሬ። አብራችሁኝ ስለነበራችሁ አመሰግናለሁ። እንደተለመደው ሰብስክራይብ፣ ላይክ እንዲሁም ደግሞ ኮሜንት አድርጉልኝ። ቤተሰብ እንሁን። አመሰግናለሁ። ቻው